የእግዚአብሔርን ቃል በየቦታው የምንካፈል የእግዚአብሔር ቤተሰቦች እንዲሁም የመጽሐፍ ቅዱስ አማኞች የክርስቶስ ኢየሱስን ሞትና ትንሣኤ የምትወዱ የምትቀበሉ በሞቱና በትንሣኤው ታላቅ ሥራ ተሰርቶልኛል ብለን የምናምን ወገኖች የጌታ ጸጋና ሰላም ለእናንተ ይሁን። የማናምንም ወገኖች ብንሆንም እንኳ ኢየሱስ ክርስቶስ ለሰው ልጆች ሁሉ እንደሞተ እንደተነሳ በክብር እንዳረገ ሊፈርድ ተመልሶ እንደሚመጣ ሕያው የሆነ ቅዱሱ የእግዚአብሔር ቃል ይነግረናል። ስለዚህ ወገኖቼ በዚህ ወር በዚህ ሳምንት መጨረሻ የክርስቶስ ኢየሱስ ሞትና ትንሣኤ የሚታሰብበት ወይንም ደግሞ ኢየሱስ ክርስቶስ ለሰው ልጆች ምን እንዳደረገ፣ ምን እንደሰራ፣ ምን እንዳከናወነ፣ ለሰው ልጆች ሁሉ ምን እንደተደረገላቸው ከዛሬ 2000 ዓመት በፊት የተደረገውን የክርስቶስ ኢየሱስ የመስቀል ሥራ ሞቱንና ትንሣኤውን በክብር ደግሞ ተመልሶ የሚመጣ መሆኑን የምናስብበት፣ የምናስታውስበት፣ የምናሰላስልበት ሳምንት ወይንም ደግሞ ጊዜ ነው። አንዳንዶች በክርስቶስ ኢየሱስ ሞትና ትንሣኤ የተለያየ ነገር ሊያደርጉ ዝግጅት እያደረጉ ነው። ትንሣኤውን ለማሰብ ብዙ ነገር ያስባሉ። ሰዎች ሊበሉ፣ ሊጠጡ፣ የተለያየ ነገር ሊያደርጉ እየተዘጋጁ ነው። አንዳንዶቹ ደግሞ ሞትና ትንሣኤውን አምላኬ ሆይ ስላደረክልኝ አመሰግንሃለሁ ብለው በምስጋና ሆነው እያመሰገኑ ይገኛሉ። አንዳንዶች ደግሞ የተሰራላቸውን ስራ ወደ ጎን በመተው ዛሬም ዋጋ በመክፈል ዛሬም ሌላ መከራ በሕይወታቸው ላይ በመጨመር ስራው እንዳልተሰራላቸው ወይንም ደግሞ እንዳልተደረገላቸው እንዳልተከናወነላቸው ኢየሱስ ክርስቶስ ሰርቶ አጠናቆ ተፈጸመ ያለውን ስራ እነሱ ደግሞ በድጋሜ ለመስራትና ለመጽደቅ በጣም ዋጋ እየከፈሉ ብዙ ወገኖች ይገኛሉ። ነገር ግን ትንሣኤው የክርስቶስ ኢየሱስ ሞትና ትንሣኤው የሰራው ስራ ምንድን ነው ብለን ብንል ወገኖቼ የተሰራልን ስራ ከአእምሮ በላይ ነው። በቃላቶቻችን በቋንቋችን ወይንም በአንደበቶቻችን ልንገልጠው ልንተርከው ቃላትም ያንሱናል። አእምሮም ጠባብ ነው፣ ሊገልጠው አይችልም። ለእኔና ለእናንተ የክርስቶስ ኢየሱስን ማዳን ሞትና ትንሣኤውን ለምናምን ሰዎች ለሰው ልጆች ሁሉ የተሰራው ሥራ አምላክ እያለ ፍጹም ሰው በመሆን ጌታ እያለ ፍጹም የሰው ሥጋ በመልበስ በነገር ሁሉ እንደ ሰው ልጆች ተፈትኖ ከኃጢአት በስተቀር ኢየሱስ ክርስቶስ ለሰው ልጆች የሰራው ሥራ ከአእምሮአችንና ከቃላቶቻችን ከንግግሮቻችን በላይ ነው። ስለዚህ ዛሬ እስኪ ይህንን ሐሳብ በአንደኛ ቆሮንቶስ ምዕራፍ 15 መነሻዬን አደርግና ትንሽ የተወሰነ የእግዚአብሔርን ቃል አካፍላችኋለሁ። ይህ መልእክት ለሌሎችም ሰዎች እንዲደርስ ላይክና ሼር፣ ሰብስክራይብ ማድረግን ብትችሉ ደስ ይለኛል። ምክንያቱም አንዳንድ ጊዜ እኔና እናንተ በዚህም ሰዎችን ልንደርስ እንችላለን። አሁን ሚዲያው እግዚአብሔር የሰጠን እድል የእግዚአብሔርን ቃል ለመካፈል፣ እግዚአብሔርን ጸጋ ለመካፈል፣ እግዚአብሔርን ቃል ለመማማር፣ ለበጎና ለመልካም ስራ ከተጠቀምንበት ሚዲያው እጅግ መልካም ነው። ስለዚህ እስኪ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጥቻችኋለሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12 ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱ የሚበዙቱ እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚህ በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየ ይላል ሐዋርያው ጳውሎስ። በዚህ ቦታ ላይ ይህንን የክርስቶስ ኢየሱስን በቀራንዮ መስቀል ላይ መሞት፣ በቀራንዮ መስቀል ላይ ስለ ሰው ልጆች ኃጢአት
መሰቃየት፣ የመከራን ጽዋ መጠጣት ይናገርና በመስቀል ላይ ስለ መሰቀሉ ይናገርና ሞቶ ይላል ወደ መቃብር ወረደ ይላል። የሰው ልጆችን ባህሪ መካፈል ስለነበረበት አምላክ እያለ በፍጹም ሰውነቱ ሞትን ይቀምስ ዘንድ ብዙዎችን ከሞት ለማዳን ሁላችንን ከዘላለም ሞትና ከዘላለም ጥፋት ለማዳን ሞትን ይቀምስ ዘንድ ስለ ኃጢአታችን በመስቀል ላይ ሞቶ ደግሞ ሞት ብቻ አይደለም ወደ መቃብር ወረደ፣ ወደ ሲኦል ወረደ። ነገር ግን እንደ ሞተ አልቀረም ይለናል ጳውሎስ በዚህ ቦታ ላይ የክርስቶስ ኢየሱስን ሞቱን ትንሣኤውንና በክብር መነሳቱን ጠቅለል አድርጎ ነው የሚነግረን። እንደ ሞተ አልቀረም፣ እንደ ተቀበረ አልቀረም፣ በሦስተኛው ቀን ተነሳ። መነሳቱንም ደግሞ ሙቶ ቀረ እንዳይባል በግልጽ አረጋገጠ፣ ታየ። መልሶ በፍጹም ሰውነቱ በተለወጠ ምንነት እነዚያ የክርስቶስ ሰቃዮች ገንዘብ ከፍለው እንዳይነሳ ተነሳሁ እንዳይል መቃብሩ ይጠበቅ ብለው ከፍተኛ በጀት መድበው የክርስቶስ ኢየሱስ ሞቱንና የክርስቶስ ኢየሱስ ትንሣኤውን እንዲረሳ ለማድረግ ኢየሱስ ክርስቶስ ሞቶ ቀርቷል፣ የለም አልተነሳም እንዲባል ለማድረግ በማቴዎስ ወንጌል ምዕራፍ 28 ላይ ከፍተኛ በጀትን መድበው እንዴት መቃብሩን እንዳስጠበቁ፣ እንዴት መቃብሩ ይጠበቅ እንደነበረ፣ ነገር ግን መቃብሩ እየተጠበቀ እያለ ሞት ይይዘው ዘንድ የማይችለው ጌታ ሞትን ድል አድርጎ ሞትና መውጊያውን ሰብሮ የሞትን ኃይል ሰብሮ በክብር ተነሳ። አልተነሳም ለማለትም ደግሞ እንደገና እነዚህ ተቃዋሚዎቹ ደግሞ በጀት መድበው ደግሞ አልተነሳም የሚል አዋጅ እንዲነገር እያደረጉ ባሉበት ሰዓት መነሳቱን አረጋግጦ ለሁሉም ታየ። መጀመሪያ ለሚፈልጉት፣ ከዚያ በኋላ ለብዙዎቹ፣ ከዚያ ደግሞ ከእርገቱ በኋላ ደግሞ ለጳውሎስ እንደተገለጠ እንደታየው ጳውሎስ ይናገራል። ስለዚህ ኢየሱስ ክርስቶስ ለምንድን ነው የሞተው? ኢየሱስ ክርስቶስ በቀራንዮ በመስቀል ላይ ለምን ሞተ? የሰው ልጆች በኃጢአታችንና በበደላችን ምክንያት ሞተን ስለነበር አዳም ባለመታዘዝ ኃጢአትን ወደ ሰው ልጆች ጋብዞ የአዳም ኃጢአት ወደ ሰው ልጆች ሁሉ ደርሶ በኃጢአት ምክንያት የሰው ልጅ ሁሉ ከእግዚአብሔር ፈቃድና ሐሳብ ተለይቶ መንፈሱ ሙቶ በበደላችንና በኃጢአታችን ከእግዚአብሔር ፈቃድና እቅድ ተለይተን ስለነበር ያንን መለየት፣ ያንን ከእግዚአብሔር ተለይቶ መቅረት በሞቱ ሞትን ለመሻር በቀራንዮ መስቀል ላይ ስለ ኃጢአት በመቀጣት በቀራንዮ መስቀል ላይ ስለ ኃጢአታችንና ስለ በደላችንን የሁላችንን በደል ተሸክሞ የሁላችንን ተግሳጽ፣ የሁላችንን መከራ፣ የሁላችንን እግዚአብሔርን ደስ የማያሰኘውን ክፉውን ስራችንን በቀራንዮ መስቀል ላይ ጠርቆ ከመንገድ አስወግዶ የዕዳ ጽሕፈታችንን ለመደምሰስ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ተሰቀለ። መሰቀል ብቻ አይደለም፣ ሞተ። ሞትን በሞቱ ይሽር ዘንድ ሞትና መውጊያውን ይሰብረው ዘንድ። ስለዚህ እዚህ አንደኛ ቆሮንቶስ ምዕራፍ 15 ላይ ሐዋርያው ጳውሎስ ሞት ሆይ ድል መንሳትህ የታል? ሲኦል ሆይ እያለ ይናገራል። እስኪ ይህንን ላንብበው። እስኪ እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳትህስ የታል? የሞት መውጊያ ኃጢአት ነው፣ የኃጢአት ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል በመንሳት ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳትህስ የታል? ያንን የሞት መውጊያ የሰበረው ኢየሱስ ክርስቶስ በሞቱ ነው። ያንን የሞት መውጊያ ሰባብሮ የጣለው የሰው ልጆችን እየነደፈ ይጥል የነበረው ሞት የተባለው የኃጢአት ሕግ ያ የበደልና የክፋት ኃይል የተሰበረው በክርስቶስ ኢየሱስ
ሞትና ትንሣኤ ነው። ትንሣኤው ታላቅ ብርሃን አምጥቷል፣ ታላቅ ክብር አምጥቷል። ስለዚህ ወገኖቼ የክርስቶስ ኢየሱስ ሞትና ትንሣኤ ለእኔና ለእናንተ ብርሃን፣ ለእኔና ለእናንተ ሰላም፣ ለእኔና ለእናንተ ነፃነት፣ ለእኔና ለእናንተ ጽድቅ፣ ለእኔና ለእናንተ ለምንቀበለው ለተቀበሉትና በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን እንሰጣቸው እንደሚል ለእኔና ለእናንተ የተደረገልን የተሰራልን ከቃላቶቻችን ከአእምሯችን በላይ ነው። ነገር ግን የክርስቶስ ኢየሱስን ሞትና ትንሣኤ ሁሉም ሊቀበሉት ይገባል አለ ጳውሎስ። ሁሉም ሊቀበሉት ይገባል። ለምን? የክርስቶስ ኢየሱስ ሞትና ትንሣኤ የኃጢአት ኃይል የተወገደበት ነው። ሰው ልጆች ሁሉ ላይ ተጽፎ የነበረው የዕዳ ጽሕፈት በቆላሲስ ምዕራፍ 1 ቁጥር 15 ላይ እንደሚናገረው የዕዳ ጽሕፈት የተደመሰሰበት ነው። እርቅ እና ይቅርታ የተካሄደበት ነው። ክርስቶስ ስለ በደላችንና ስለ ኃጢአታችን መስዋዕትነትን የከፈለበት ነው። ይህንን የሰው ልጆች ሁሉ የተከፈለላቸውን ዋጋ ሊቀበሉና ሊያውቁ ይገባል። ስለዚህ በክርስቶስ ኢየሱስ ሞትና ትንሣኤ ማኅተሙ ተፈቷል። ራዕይ ምዕራፍ 5 ላይ አታልቅስ ማኅተሙን ይፈታ ዘንድ ሞትን ድል ነስቷል ላለው ዮሐንስን ማኅተሙን ይፈታ ዘንድ ሞትን ድል ነስቷል። ይህን ባነበው ደስ ይለኛል። ይህን አንብቤ ለዛሬ ጸልየን እንጨርሳለን። ቀጣይ ግን እግዚአብሔር ቢፈቅድ በዚህ ጉዳይ ላይ ሰፋ አድርጌ የእግዚአብሔርን ቃል እንካፈላለን፣ ወይንም መንፈስ ቅዱስ እንዳስረዳኝ። ብዙዎቹም በዚህ ጉዳይ ላይ ይናገራሉ። ደስ ይለኛል በጣም ወንጌል እየተሰበከ ስለሆነ። እኔም ደግሞ መንፈስ ቅዱስ የገለጠልኝን የእግዚአብሔርን ቃል አብረን የምንካፈል ይሆናል። በራዕይ ምዕራፍ 5 ላይ የእግዚአብሔር ቃል እንዲህ ይላል። ዮሐንስ ባለቀሰ ጊዜ መጽሐፉን ሊፈታ ወይንም ሊፈታና ሊመለከት የሚገባው አንዳችስ እንኳ ሊገኝና መጽሐፉን ማኅተሙን ሊፈታ የተገባው ሰው በጠፋ ጊዜ ሲያለቅስ ከሽማግሌዎች አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እሱም የዳዊት ሥርና መሠረት መጽሐፉን ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ሞትን ድል ነስቷል አለኝ። በዙፋኑም በአራቱም እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁት። 7 ቀንዶች 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስቶች ናቸው። መጽሐፉንም በወሰደ ጊዜ አራቱም እንስሶች 24ቱም ሽማግሌዎች በበጉ ፊት ወድቀው እያንዳንዳቸው በገናና የቅዱሳንን የዕጣን ጸሎት የሞላበትን የወርቅ ዕቃን ያዙ። መጽሐፉን ትወስድ ዘንድ ማኅተሞቹን ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ከወገንም ሁሉ ከሕዝቡም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ ለዘላለም ይነግሣሉ ይላል። ስለዚህ የክርስቶስ ኢየሱስ ሞትና ትንሣኤ ለሰው ልጆች ሁሉ ያደረገው ከአእምሮ በላይ ነው። ስለዚህ አታልቅስ፣ ማኅተሙ ተፈቷል። የሞት ማኅተም፣ ያ የጥፋት ማኅተም፣ ያ የክፋት ማኅተም ሲኦል፣ ፍጥረት ሁሉ ሲኦል ሊገባ ሊነዳ ሊሄድ ሊሰናበት ነበረ። በክርስቶስ ኢየሱስ ሞትና ትንሣኤ በክብር ማድረግ ግን ማኅተሙ ተፈታ። ስለዚህ ታርደሃልና የሚል ዝማሬ ሆነ። እኛም የአምላካችን ካህናት እንሆን ዘንድ ቅዱስ ሕዝብ እንሆን ዘንድ የተባረክን እንሆን ዘንድ አደረገን ለዘላለም። ኢየሱስ ክርስቶስ ሞቶ ተነሳ፣ በክብር አረገ። ሊፈርድ ደግሞ ተመልሶ ይመጣል። እግዚአብሔር ቢፈቅድ ቀጣይ ይህንን ነገር እንትንላለን። ክብር ሁሉ ለኢየሱስ ክርስቶስ ይሁን። አምላካችን እግዚአብሔር እናመሰግንሃለን። ይህ ምስጢር ለሰዎች ሁሉ እንዲገባ ይህንን ማሰብ ማሰላሰል እንዲሆንልን እግዚአብሔር ሆይ የተሰራልንን ስራ ማሰብ እንድንችል አስተዋይ ልቦናና አእምሮ ስጠን። ላይክና ሼር ሳብስክራይብ አርኩ። አምላኬ እግዚአብሔር ለዘላለም ይባርካችሁ። ጸልይላችኋለሁ፣ ወዳችኋለሁ። ብሩካን ናችሁ።